በሙስሊሙ ማህበረሰብ ቆመው ከሆነ ወለጋ ላይ የተፈናቀለው ማህበረሰብ እነሱን አያሳስባቸው? ቅድም ሲባል ነበር 85% ወለጋ ላይ የተፈናቀለው ሙስሊም ነው። ለሙስሊሙ ማህበረሰብ ከተቆረቆሩ እንዴት ዝም ይላሉ? ለምን ይህን ጉዳይ ችላ ማለት ፈለጉ የሚለውን ነገር በደንብ ማሰብ አለብን። የመጀመሪያው ነገር ይሄ ነው። ከዛ ውጭ ራሳችን መጠየቅ የሚገባን ነገር ምንድን ነው? ወሎን ክልል የማድረግ ፍላጎት የማን ነው የሚለውን ነገር በደንብ መመርመር አለብን። ከስር መሰረቱ የቆዩ ምልክቶችን እየገጣጠምን አሁን ላይ የተከሰቱ ካሉት ሁኔታዎች ጋር ማዛመድ መቻል አለብን። ከዛ ውጭ ይህን ዓላማ ለማሳካት መልስ እናገኛለን። ምን አይነት መልስ የሚለው ነገር አሁን ላይ ያሉ ሙመንቶች ወሎን ክልል የማድረግ ፍላጎት አንደኛውና የመጀመሪያው ዓላማው ምንድን ነው? የታላቋ ኦሮሞ ሪፐብሊክ መመስረቻ ፕሮጀክት ነው። ፕሮጀክቱ አንድ አካል ነው። የኦሮሞ ሪፐብሊክ ካርታ ደግሞ ሰሜን ኦሮሚያ ወሎ ነው፣ አይታችሁት ከሆነ። ስለዚህ እነዚህ በሃይማኖት ካባ የተሸፈኑ አባቶች የፖለቲካ ወይ ደግሞ የኦሮሚያን ሪፐብሊክ ምስረታ አንዱ አካልና በሃይማኖት ሽፋን ፖለቲካውን አዝለው እየተንቀሳቀሱ ያሉ አካላት እንደሆኑ ልንረዳ ይገባል። ሁለተኛው በእግረ መንገዱ አማራን የመከፋፈልና የማዳከም ስትራቴጂ ነው። አማራ ካልተከፋፈልና ካልተዳከመ የፖለቲካ ዓላማን ማሳካት አይቻልም። ዋናው ኮሩ ስለሆነ ኢትዮጵያ መከፋፈል የሚቻለው አማራን ስታዳክም ስትከፋፈል ነው። ሁለተኛው ይሄን ለማሳካት ምን ተግባራት ነበሩ የሚለው ነገር ያለፉትን 5 እና 6 ዓመታት በደንብ አድርገን ልብ ብለን ከኋላ 2010 11 አካባቢ የነበሩ ሙቭመንቶችን በደንብ ማየት አለብን። የመጀመሪያው ነገር ቀደም ብሎ የተመሰረተው የወሎ ህብረት ተመሰረተ። ከዛም የወሎ ህብረት ምንድን ነው? አዲስ የወሎን አይደንቲቲ ከአማራው ነጥለህ ትርክት መፍጠር ነበር። አይተናል ብዙ ትርክቶች። ወሎ ዓለም ሲሰለጥን ወሎን ይመስላል፣ ወሎ የአማራ መሰረት እንዳልሆነና ሌላ አይደንቲቲ እንዳለው ትርክቶችን ዴቨሎፕ ማድረግ፣ ማህበረሰቡን ማኒፑሌት ማድረግ ተግባራት ሲሰሩ ነበር። ስለዚህ ይሄን ትርክት በጎን ይሰራሉ። ከሚሰራው ትርክት ላይ ተመስርቶ ደግሞ የወሎ ፓርቲ ብለህ ደግሞ መስርተህ የወሎ ፓርቲ ዋና ስሎጋን የምናየው ምንድን ነው? በዋናነት አማራ የሚባል አይደንቲቲ የለም ብሎ ሙልጭ አርጎ የሚክድ ፓርቲ ነው። አማርኛ ቋንቋ እንጂ አማራ የሚባል ማንነት የለም ብሎ የሚናገር ነው። የፓርቲውን መሪ በተደጋጋሚ አይተህ ነው ከሆነ አንድ ይሄን ነው የሚያራምደው። ሁለተኛ ወሎ የራሱ የሆነ አይደንቲቲ ያለው ማህበረሰብ ነው እንጂ በጭራሽ ከየትኛውም አማራ ተብሎ ከተከለለው ውስጥ አባል ያልሆነ ማህበረሰብ ነው ብለህ ከአማራው መነጠል ትርክትን ማሳደግ። ያ ብቻ አይደለም፣ ወሎ ከሌላው አማራ ተብሎ ከተከለለው ክልሎች ተጎጂ ሆኗል። በመንግስት ዘንድ ትኩረት እየተሰጠው አይደለም። ጎጃም፣ ጎንደር፣ ሸዋ ሲለማ ወሎ ተለይቶ እየተገለለ ነው የሚል ነገር ትርክቶችን እየፈጠሩ ነው ያሉ እነዚህ የወሎ ፓርቲ። ያ ብቻ አይደለም፣ ወሎ በተለያየ ማዕከልነቱን ለመገነጣጠል ሲባል ወደ ሰፈራ ጣቢያ እንዲጋዝ ተደርጓል። ተለይቶ ተጠቂ ተደርጓል። በክልሉ መንግስትም በሚገባው ደረጃ ስልጣን እየተሰጠው አይደለም የሚል ነገር መፎክር ነው እየፈጠረ ያለው። ሌላው ማኒፑሌት እያደረገ የእሱ አባሪና ተባባሪ ለማድረግ። ይሄ ለምን እንደዚህ ለመደረግ? ወሎ ከሌላው አማራ ምን የተለየ ነገር አለው? ወሎ እንዲያውም የአማራ ማዕከል ነው። እነዚህ ነገሮች በደንብ ምን ለመፍጠር ተፈልጎ ነው የሚለውን ነገር በደንብ አድርገን ማየት አለብን። ፓርቲ ብቻ አይደለም። ከዛ ውጭ የወሎ አብዛኛውን ማህበረሰብ የሙስሊም ማህበረሰብ ስለሚበዛበት አይደንቲቲውን ሃይማኖቱን ከማንነት ጋር አብሮ መስፋት፣ በተለይ የኦሮሞ ሙስሊም
የወሎውን ሙስሊም ከኦሮሞ ማንነት ጋር አብሮ እየሰፉ የሃይማኖት ሽፋን በመስጠት ከማንነቱ መነጠል፣ እኔ አማራ አይደለሁም ወደ ማለት እንዲያኮበኩብ፣ እኔ ኦሮሞ ነኝ ወደ ማለት እንዲያኮበኩብ ትርክቶች ተፈጠሩ ነው ያሉት። ለምን ይህን ነገር ማሳካት ተፈለገ? ለምን ይህን ነገር ናሬት ማድረግ ተፈለገ የሚለውን ነገር በደንብ አድርጎ ማየት አለብን። በደንብ መመርመር ያስፈልጋል። ይሄም አልበቃ ብሎ አግማስ የሚባል በመረዳጃ ድርጅት ስም እዛ የተቸገሩትን የማህበረሰብ አካላት እየለየ የተፈናቀሉት ማኒፑሌት ማድረግ፣ እኛ የዚህ ማህበረሰብ አካል አይደለንም ብላችሁ እንትን ካላችሁ ከተናገራችሁ እርዳታ እናደርጋለን። ማንነታችን የዚህኛው ማህበረሰብ አሁን ያለንበት ሳይሆን ሌላ ነው ብላችሁ ራሳችሁን ግለጡ። በሃይማኖታችን ተጨቁነን አልበሉ እየተባለ ናሬት እየተደረገ ቀደም ብሎም ደግሞ አንዳንድ የተፈጠሩ የታሪክ ስህተቶች እነሱ በማጣቀስ ራሳቸውን ከአማራው ማህበረሰብ እንዲገነጥሉ ያስተሳሰብ የትርክት ተግባራዊ መስራት ስራ እየተሰራ ያለው። ስለዚህ የአግማስ የሚባለው መረዳጃ ማህበር ስሙ መሰረቱ ከዚህ ኩሽ ወይ ደግሞ የኦሮሞ ታላቋን የኦሮሞ ሪፐብሊክ መመስረት ጋር የተያያዘ በእነሱ የተፈጠረ ነገር ግን በመረዳጃ ስም ካልገባ ተቀባይነት ስለማያገኝ መረዳጃ ማህበር አድርጎ አስገብቶ ነገር ግን ማህበረሰቡ ማኒፑሌት እያደረገ አዲስ ትርክት እየፈጠረ እንዲሰራ የሚፈልግ ነው። አይተናል። ትናንትና ወርቁ አይተነው ድጋፍ ሲያደርግ ወርቁ አይተነው የስብዕና ጉዳዩን መራውን መሸገሩን ያየ ማህበረሰብ ድጋፍ ለማድረግ እንጂ ፖለቲካይዝ አድርጎ አልነበረም። ነገር ግን ለአገዛዙ ፖለቲካ ሆኖበታል። አያችሁ፣ እናንተን የሚያግዝ ለእናንተ የሚቆረቆር የኦሮሞ ወይ የሙስሊሙ ማህበረሰብ እንጂ የአማራው ባለሀብት አይደለም እየተባለ ነው ያለው። ሲሰራ የነበረው ናሬሽን የሚያፈርስ ነው። በአማራ ባለሀብት መታገዝ የአማራ ህዝብ ከነሱ ጋር እንደሆነ የሚያሳብቅበት ስለነበረ፣ ነገር ግን እኛ ለእናንተን እንጂ አማራው ህዝብ ለእናንተ አይሆንም። ወንድሜ ከታች ቤተልሔም ዳኛቸው እየሰደበች ነው የምትሉ ሪከርድ አድርጉና አምጡ። ከዛ ዞርባትና እንዴት አድርጌ ጭራ እንደማስበቅላት እኔ ስለማውቅ ቀጥልበታለሁ። ሪከርድ አድርጋችሁ ብቻ ወይም ያለችው መታችሁ ደስት ላይ ትነግሩኛላችሁ። ጎሄድ ሄድ ወንድሜ ይቅርታ። ከዛ እኔ አውቃለሁ ወይ አንቺ ለጥሱ እኔ ወርዳለሁ፣ ችግር የለም። በሽ ቆይ አይ በትልቁ ላርግሽ ክሊር አይደለም ግን ኦኬ አይሲ ይሄ ማን ቆረጠው ግን አንቺ እንዴት አለ ክርስትናው የአማራነትን ስለ ልቦና ይዟል። የአማራነት ደም አላቸው ተብሎ ስለሚታሰብ ቅርጹ ሊለያይ ይችላል። ግን ቅርጹ በተለያየ ጊዜ አላማው ግን አንድ ወይ ደግሞ መዳረሻው አንድ እንደሆነ ልንነቃ ይገባል። አሁንም እዚህ ቤት ያላችሁ ሰዎች በደንብ ወደኋላ ሚሞራይዝ ማድረግ አለብን። እያንዳንዳቸውን እንቅስቃሴዎች እየደመር ድምር ውጤቱ ምንን ለማሳካት ነው የሚለውን ነገር በደንብ ማሰብ ማብሰልሰል ያስፈልጋል። እንንቃ፣ አንድ እንሁን፣ የሚፈጠረውን ትርክት ዲፌንድ እናድርግ፣ ማህበረሰባችንን እንታደግ የሚል ነገር ነው ያለኝ። አመሰግናለሁ። እሺ ወንድምዬ ታቋረጠ። ቴንኪው ወንድምዬ፣ በጣም ጥሩ ሀሳብ ነው የሰጠኸው፣ ደስ የሚል እና አላማቸውም እቅዳቸውም ሴራቸው ምን እንደሆነ በደንብ ገልጸዋል። አልታየ አለ ክሊር አይደለም፣ ሊዱዬ ክሊር አይደለም። እሺ እስኪ በውስጥ ትልኪል። ጀዋር አለ እዛ ፊት ለፊት የሚታየው ደግሞ ማን ነው የሚባለው? የኦሮሞ ፖለቲከኛ ማን ነበረ? ተምር በቀለ ገርባ ኤግዛክትሊ ከሆነ ጋ እንደሚሰራ እኮ የዚህ ሃይማኖት አባቱ ጋር ራሱ ያለው እኮ ፎቶ በቂ እኮ ነው። ይሄ ሃይማኖት አባት እኮ አማራን ሲያስጨፈጭፍ የነበረ ወለጋ የነበረውን አማራ ሲያስጨርስ የነበረ ዘረኛ ጥንብ ዘረኛ እኮ ነው። በነገራችን ላይ የክርስትና እምነትንም የእስልምና እምነትም በኦነግ ኃይሎች ነው ተወሩ መሪ የተደረጉት። የኦነግ ኃይሎች ናቸው እየመሩት ያሉት። አባት ተደርገው የተመረጡት ኦነጎች ናቸው። ባይዘወይ ሙስሊሞችም ክርስቲያኖችም አባቶቹ። ይህም ኦነግ ነው። የሙስልምና አባት የተደረገውም ኦነግ ነው። ያኛውም ጻጲሮ ጳጳስ ነው። ጻጲሮ ምናምን